ሰላም ሰላም የዩቲዩብ ቤተሰቦቼ፣ ዛሬ ደግሞ ፈጋቴ ለሀም እንሰራለን። የስጋ ፈጋቴ ማለት ነው። በባለፈው የዶሮ ሰርቻለሁ። እዚህ ጋር ሽንኩርት አለኝ በረጃጅሙ የተከተፈ። ከዚህ ጋር ደግሞ ቲማቲም እና ፍልፍል፣ ትልቁ ፍልፍል የማያቃጥለው ማለት ነው። የምታቃጥለው ቃሪያ እንደየፍላጎታችን። እኔ ትንሽ ስፓይሲ እንዲሆን እፈልጋለሁ። ከዚህ ጋር ቅመም አለኝ። ሁሉም ቅመም የተፈጨ ሄል፣ ኮረሪማ፣ ሎሚ፣ የተፈጨ ምሸከል ባህራት፣ ቀይ በርበሬ፣ ፍልፍል አስዋት፣ ቆንጆ በርበሬ ማለት ነው፣ ኩርኩም፣ እርድ፣ ወራጋር፣ ማጂ፣ ሎሚ፣ ደረቅ ሎሚ ያልተፈጨ ወጋ ወጋ አድርጌዋለሁ። ከዚህ ጋር ስጋ አለኝ፣ የተቀቀለ ስጋ። ሁሉንም ቅመም አድርጌ ቀቅየዋለሁ። በርበሬ አናረግም ስንቀቅል። አሁን እዚህ ጋር ዘይቴን እጨምራለሁ። ሽንኩርቴ ብዙ ነው። እኔ ሁሌም ብዙ ምግብ ነው የምሰራው። ስለዚህ ሽንኩርታችን እንጨምራለን። ፈጋቴ ብዙ ሽንኩርት ይፈልጋል በኋላ እንዳይደርቅብኝ። አረስቸው። እዚህ ጋር ደግሞ የተጠበሰ ድንች። ሽንኩርታችን እንደዚህ ትንሽ ጥብስ ብሎልናል። ትንሽ ዝንጅብልና ነጭ ሽንኩርት አለኝ እዚህ ጋር መጀመሪያ ላስገባሁት። አሁን ነጭ ሽንኩርታችን እንደዚህ ጥብስ ብሎልናል ከሽንኩርቱ ጋር። እኔ ነጭ ሽንኩርት በጣም እወዳለሁ። ምርጥ ነው ነጭ ሽንኩርት፣ ሁሉ ያጣፍጣል። ቅመማችንን እንጨምራለን። እንደዚህ አድርገን ብዙ ሳይቆይ እንደዚህ ቲማቲማችንን እንትናችን እናደርጋለን። ብዙ መቆየት የለበትም፣ ሽንኩርቱ ያራል። እንደዚህ ሲሆንልን እንደዚህ ሲሆንልን ትንሽ ውሃ እንጨምራለን እንዳይደርቅብን። ሩዙን ስንጨምር ስለሚደርቅ የዶሮ ሲሆን የዶሮ ውሃ ጨምራለሁ። የስጋ ውሃ ግን አልጨምርም። አሁን እንደዚህ ሲሆንልን ጨዋችንን እንቀምስና እናስተካክላለን። አሁን እንደዚህ ትንሽ ብስል ሲል ስጋችን ከላይ እንጨምራለን። አሁን እንደዚህ ሲሆንልን የጠበስነውን ድንች እንጨምራለን። ፈጋቴ በጣም ነው የሚበዛ። አሁን የጠበስነውን ድንች እንደዚህ እንጨምራለን። እናስተካክለዋለን። ከዛ እንደዚህ ድንቻችን አስተካክለናል። ትንሽ ጨው እናነሳንሳለን። ድንቹ ሁሌም ድንች ጨው ይፈልጋል። አሁን ከዛ እንደዚህ አድርገን አሁን ይበቃዋል። ትንሿ ጋዝ ላይ እናደርጋለን። እንደዚህ ነው በቅቶታል። አሁን ነጭ ሩዛችን እንሰራለን። ስጓችን በቅቶታል። ከዛ አሁን ሩዛችን እንሰራለን። ዘይት እንጨምራለን። ከዛ አሁን ሄልና ቀረፋ፣ ወረጋ፣ ከዛ ሩዛችን እንጨምራለን። ጨው እንጨምራለን እንደየፍላጎታችን። ከዛ አሁን ሩዛችን ትንሽ እንዳለ እንጨምራለን፣ እንቀንሳለን። ከዛ አሁን እንደዚህ ሄላችን እናነሳለን። አሁን ሩዝ ይበስሏል። ሩዙን ሳነሳው እንዲደርቅብኝ አልፈልግም ስለሚያያዝ ሳነሳው እንደዚህ ውሃችን መጠጥ ሳይል ከመጠጠ ሩዙ ይያዛል። እንደዚህ አድርጌ
ከዛ በቃ አሁን እንደዚህ ስናደርገው ብትን ይልልናል። ውሃ ካለ ውሃ ከመጠጠ ግን ይያዛል በጣም። አንዴ ማጥለል ይቻላል በማጥለያ ግን ምጥጥ ሲል ጥሩ አይደለም። ስለዚህ እኔም በማጥለያ ነው ማጠለው ቀስ ብዬ። እዚህ ብትን ነው። አሁን እንደዚህ አድርገን አንጠፍጥፈን ሶሳችን ጋር ጨምረነዋል። ለአንድ ሰዓት ተኩል በትንሹ አድርገን ጋዝ ማስቀመጥ እንችላለን። በጣም አሁን እንደዚህ አድርገን ዘግተን አሁን ከተወሰነ ደቂቃ በኋላ እንደሆነ ያው ለማሳየት ያክል ነው እንጂ ብዙ 1 ሰዓት ተኩል እስከ 2 ቢቆይ ምንም ችግር የለውም። እንደሌላ ሩዝ አይበላሽም። ይሄ አንተ የሱ ይቀራል። ይሄን ይመስላል ሲበስል። ከለሩ በጣም ያምራል። በኋላ ላይ ሲገለበጥ ይመስላል። ለዛሬ በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።